ኬጅ ውስጥ ሁለቱ ብቻ ነው የሚቀሩት ሮቤል እና ንቃተ ህሊና ያሸንፈው ሮቤል ወይስ ዮሐንስ ፋይቱ እንግዲህ ጀምሯል ዳኛው ህጉን ነግሯቸዋል ከመድረኩ ወርዷል በጉጉት የተጠበቀው ትንሽ ልቤ ከፍ ማለት ጀመረ ንቃተ ሮቤል ኤምኤምኤ ሮቤል ዴቢቱ ነው ሁለተኛ ውድድሩን ያደርጋል here we go ቪክቶሪ ምን ይመስላችኋል እስኪ ምን ቢያደርግ ሊያሸንፍና አድቫንቴጁን ሊያገኝ ንቃተ ጨዋታውን ወደ መሬት ቢወርድ ላይክ የተጠናኑ ነው የሚገኙት በአሁን ሰዓት ሁለቱም ኦፖነንቶች ወደፊት እየመጡ አይደለ የተጠናኑ ነው አንዱ እስከሚሰነዝር እየተጠባበቁ ያሉ ይመስላል ነገር ግን ኬጁንም በደንብ የተቆጣጠሩት ነው ያሉት ከዚህ በፊት ስፓርም አድርገው ነው ያውቁ አይመስለኝም እርስ በርስ ማንዴት ምንም አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ ፍሊንች እየተደራረጉ ነው ንቃተ ፓንቾችን ያሳረፈበትና ትንሽ ያገኘው ይመስለኛል እየሰጠው ነው ፋሽ ባይሰጠው ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው ነገር ግን ሮባ አስለቅቋል የሚገርም ፍልሚያ ያለ ነው ሁለቱም ጦረኞች ናቸው ሮቤል አፐርኮት እያሳረፈበት ነው ያለው ንቃተ ህሊና ቼንጅ ነው ሁለቱ ክሊች ያደረጉ ነው ሮቤል አሳርፎበት ያበደ አይነት ፍልሚያ ነው እያየን ያለ ነው ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት ሮባ ነው እንግዲህ ክሊንች ያደረገ ወደ ኬጁ ያስጠጋው ፖዚሽኑን እየተቆጣጠረ ያለው ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው ምክንያቱም ወደ ሊጠቀምበት ይችላል ማለት ነው ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል አሁን ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል ሆዳቸውን ቦዲ ሻት የተመታቱ ሮቤል ንቃተውን ጨዋታ ወደ ግራውንድ ቢወስዱ የተሻለ ነው አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ ፌስን እያየው ነው በጣም ልጅት ነው እንግዲህ ኮች አሪፍ ጋር እየሰለጠነ ነበር ቦዲ ሻት እንግዲህ በበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃት ከነዚህ ፖዚሽን ብዬ ያስባለሁ አይ የተወሰኑ ስትራይኮች ያሉ ስለሆነ ዳኛው አሁን ላይ ሆነ ዲፌንስ እያየን ነው ከሮቤል እንደዚህ ይሄ ፋይት እንግዲህ በጣም ልባችን እያጓጓ ነው ያለው አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉ ፋይቶች ሮቤል እያጠቃ ነው ያለው ሮቤል ብዙዎች የሚያሳያለው ወደ ቴክዳውን ሹት አድርጓል ንቃተ ህሊና ቴክዳውን አድርጎታል ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው ኬጁን በመጠቀም ተነስቷል ሮቤል አሪፍ ዲፌንስ ነው ላንዴ ንቃተ ላይ አሁን ነገር ግን ወብልም አላረገም ምቶችን ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለው ንቃተ ህሊና ከባድ ኬጁን መያዝ አይችልም ቴክዳውን ንቃተ ህሊና ቴክዳውን አድርጎታል አሁን ቶፕ ነው ያለው እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል ወደ ሰሚሽኖችን መሞከር ነገር ግን አሪፍ ሰብሚሽን ነው ያለው ቾክ ቢያደርገው ይመስላል አሪፍ ዲፌንስ ነው ያለው እስካሁን ድረስ አሪፍ አላ ተነሳ ሮቤል ተነስቷል ሁለቱም ጦረኞች ናቸው የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው ንቃተ ህሊና ለማርከም እየሞከረ ነው ያለው በግራፕሊንግን ተጠቅሞ ማለት ነው ፈጠን ያሉ እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት አራራተው ንቃተ ህሊና ደብል ሌግ ቴክዳውን አረገው ከፓንቾቹ አድርጎ ተመልሶ እንግዲህ ትንፋሽም ለመውሰድ ይሆናል ከቦክሶቹ ሪከቨር ለማድረግም ይሆናል ግራውንድ ኤንድ ፓውንድ አሁን ላይ ብዙ ነገር ሮቤል እንግዲህ ተይቷል እጆቹን ከጭንቅላቱ ጀርባ ጠላልፎ ቻርልስ ኦሊቬራ ቨርሰስ
ኢሊያ ቱፖሪያን ያስታውሰናል። ተነስ ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል አሪፍ ሰክስ ንቃተ ህሊና ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ ንቃተ ህሊና ከዚህ በኋላ ድር አሸናፊ መሆን ምንም አይነት የለበትም። እያንዳንዱ ሙቭመንቱ ለቴክ ዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ he knows how to avoid any takedowns። ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው ያለበት። ሶስተኛ ዙር የሄዱ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቱት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ጦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ ብዙ ውጤቶች ነው የሰነዘሩት። ሁለት ጊዜ ነው የሰነዘረው። ደግሞ በተጻራሪ የሚመጡበትን ቴክዳውኖች እንዳለ እየተከላከለ ስትራይኪንግ ነው መጫወት። ንቃተ is better on the ground። በዛ ላይ ደግሞ ቴክዳውንም አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስተዋል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና? ሃይኪክ ሰንዝሯል። እንግዲህ ንቃተ ህሊና ገና ከጀመረ ሃይኪክ ሰንዝሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞሯል ማለት ነው። ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ this is pure ሆነ ፋይት ነው እያየን look out for the አፐርካት ሽቅምቶች ሮቤል እየመታ ነው በክሊንች ቁጥር እነዛ አፐርካቶች በጣም እያጠቁት ይገኛሉ። ሉክ ያደርጋቸው አፐርካቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ማን ብዙ ቡጤዎች የሚሰነዝር ይመስላል ማለት ነው። ይሄ አፐርካት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርካቶች ስላይት ይገኛሉ። እንደምታዩት ነው ዳኛው አሁን ተላሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ኤንድ ፓውንድም ግራውንድ ኤንድ ፓውንድ እያደረገ ነው ያለው ንቃተ ህሊና። ዳኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቭ አፕ አላደረገም። ሮቤል እስካሁን ድረስ ተስፋ ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ሮቤል በእግሩ ገፍትሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው እየተከታተለ ነው ያለው። ላይ ጥምዝምት እየሰነዘረ ነው ያለው። ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለን። የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅሞ መግፋት አለበት። ሮቤል ማስነሳት አለበት፣ ማራቅ አለበት። ማየው ከሆነ እነዚህ የክርን ምቶችን እየመታ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል
የምንችልበት ሁኔታ ከሆነ ንቃተ ህሊና የኢቲኤፍሲ 02 ብዙ ፓንቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ወይ ምናልባት በለኛ የሚታየን አንግል ትክክል ስላልሆነ ይሆናል ብዙ ዱላዎች ላይ የተሰነዘሩ ያሉት ኢፌክቲቭ እየሆኑ አይደለም። ሮቤል ጊቫፕ እያደረገ ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝነብ ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ። ንቃተ ህሊና የኢቲኤፍሲ 02 አሸናፊ ሆኗል። ንቃተ ህሊና የኢቲኤፍሲ 02 አሸናፊ ሆኗል። እንግዲህ ባለፈው የተሸነፈውን ስልፈት እንግዲህ ቀልብሷል ማለት ነው። እነዛ ግራውንድ ፓውንዶች ግን ጠንከር እንዳሉ ከሮቤል ፊት መረዳት ትችላላችሁ። አባብቷል። ትንሽ በጣም ተዳክሞ ነበር ነው እንግዲህ ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ፓውንዶች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው ይመስለኛል። ንቃተ ህሊና በአሁኑ ሰዓት ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊናም ስሮ አፕ አድርጓል። ሮቤልም ደግሞ በአድሬናል ምክንያት መሰለኝ ከባባድ ዱላዎች ተቀብሏል። አሁን ላይ መነሳት አቅቶታል። እንግዲህ በጣም ኢንቴንስ ይሄ ነው። በጣም ካርዲዮ እስከ ጥግ ድረስ የሚጠይቅ ስፖርት ነው። 5 ደቂቃ እንግዲህ በጣም ብዙ ነው። ስፔሻሊ ደግሞ ግራፕል ያረጉ የነበሩ ፋይተሮች ናቸው። ግን ምን አይነት ጦረኞች ናቸው! ሁለቱም እንግዲህ አይበገሬ ናቸው። ሁለቱም እንግዲህ ፋይቱ የሚያልቅበት ሁለቱም የተጠቁበት የነበረ ወቅት ነበር። እሱን ተቋቁመው እንግዲህ ንቃተ ህሊና በመጨረሻ ወደ መሬት በመጣል ብዙ ያልተመለሱ ዱላዎችን አሳርፎ ነበር። በመጨረሻ ገብቶ አገላግሎ ንቃተ ህሊና አሸናፊ አድርጎ ሟል ማለት ነው። ንቃተ ህሊና ግን በጣም አሁን ድካም ላይ ነው ያለው። የታላችሁ የንቃተ ደጋፊዎች ንቃት ክብሩን አስመልሷል። ሞራል ስጡት። አስመስክሯል። ንቃተ ህሊና የአድዋ ፋይት ናይት ትንፋሽ ይሰድ። ቆይ ገና አናውንስ ሲደረግ ቆይ ችግር የለውም። ሕክምና ላይ ነው። የጽዳት ባለሙያዎች ካላችሁ እባካችሁ ወደዚህ ኑሉን። ጽዳት ሁለቱም ዋሪየሮች ናቸው። ንቃተ ህሊና በግራውንድ ኤንድ ፓውንድ ማለት ነው መሬት ላይ በመጣል ብዙ ዱላዎችን በማሳረፍ እንግዲህ ዳኛው አስቁሟል ማለት ነው። ተነስተዋል ሁለቱም ፋይተሮች። ሁለቱም እንግዲህ በጣም አድሬናሊን ስላሉ ማለት ነው ምንም አይታወቃቸውም። ነገር ግን አሁን ነው ተሰማቸውና ምን አይነት ፋይት ነው ያሳዩን ጋይስ። ያበደ ፋይት ዋጋ እንደሚከፍል ሃርድ ወርኪንግ ዋጋ እንደሚከፍል በሶሻል ሚዲያ ቢቀለድብህ ጎን ያሉ ሰዎች አትችልም ቢሉ ሰርተ እኔ እንደዚህ ጋር ደርሳለሁ ብለህ አስበህ እንደሚደረስ በእውነት ይገባል። በትክክል በመጀመሪያው ፋይት እንግዲህ በደረሰበት ነገር ምንም ሳይበግረው እንግዲህ የ5 ኪሎ ግራም ፋይት ካታጎሪ በቴክኒካውት ቲኬኦ አሸናፊ ዮሐንስ ምስክር ሊና የቦንደር አንበሳ ንቃት ምን ተሰማ? እንዴት ነበር ከሽንፈት መነሳት? እናቴ እኔ ተመርክካ እየጸለየች ነው ለኔ እያለቀሰች። I win this from my mother. ደሳለሽ ጀግና
ጀግና ልጅ ነው የወለድሽው። ፋክ ማዘር ስለ እኔ እንዳታስቢ፣ ጠንካራ ልጅ ነው የወለድሽው። በራስ መተማመን ያለው ጀግና ልጅ። ምን አላችሁ አሁን? እንደውም ይበሉ እስኪ አንዴ። እስኪ እኔ የምለውን አብራችሁ በሉ። እዚህ ጋር ሬዲ? ማነው ከዚህ ውስጥ አደገኛ? እስኪ ይውጣና ይሞክረኛ። ላላላላላላ ተልድስ በባለፈው ጨዋታ ማንም አላመነብኝም ነበረ። አንዱ አንተ ጠንካራ ነህ፣ በውስጥ ጥንካሬ አለ ብሎ እኔን ያስቀረኝ፣ ይሄኛውን ማናችሁም ያልጠበቃችሁትን እድል የሰጠኝ ጌታቸው እወድሃለሁ። you are my brother። የአባቴ እግር ነው ወንድሜ። I love you. You gave me chance. I love you, brother. And now, Eyob Tribe Brothers. No one was like interested to invest to promote my fight, my next fight. ግን እዮቤ ያንተ ሽንፈት የኔ ሽንፈት ነው፣ ያንተ አሸናፊነት የኔ ነው። He still stand by my side. እዮቤ, if you can come out and tell whatever you want for people. You brother. ንቃት አንድ ሰርፕራይዝ አለ። ዲጂታል መርካቶ ንቃተ ህሊናን ላይ ድረስ ደርሶ መልስ ችሎ ሪፍሬሽ እንድታረጋ ብዟል። ዲጂታል መርካቶ ወደ ዱባይ። Thank you ዲጂታል መርካቶ። Thank you brother. Already like promise ከገባልኝ ቆይቷል። Yeah, we even made a video on TikTok. Bro, በኔ ያመናችሁ ሰዎች፣ በኔ ያላመናችሁም ሰዎች አልፈርድባችሁም። ምክንያቱም የምታዩትን ነው የምታምኑት። You guys are logical people. Now don't you believe? ዲጂታል መርካቶ ንጋትዬ የኔ አባት በጣም ነው የምወድህ። ጀግና ዱባይ ትኬት ካሸነፍክ እገዛልሃለሁ ብዬው ነበረ። ዛሬ አልፎ ዱባይ ትኬት 150 ሺህ ብር አይበልጥም። ለሱ ግን ዛሬ 300 ሺህ ብር አድርጌለታለሁ። ስም ከኢንዶሚ ሞቆጫ ሆኗል። ሞቆጫ ወቀተው እኮ። እናመሰግናለን። ሆነስትሊ አንድ ነገር ልንገራችሁ፣ ንቃት ቬሪ ፐርሰን ሶሻል ፐርሰን ቢዩቲፉል ስቶሪ አለው። ስቶሪው በሆሊውድ ተቀርጾ ለዓለም ሊታይ የሚገባው ልጅ ነው። ንቃትዬ ገና ፊውቸሪ ትልቅ ነው። ዩኤፍሲ ላይ እናመሰግናለን። ሮቢ እንኳን ደስ አላችሁ ማለት እንፈልጋለን። ቴንኪዩ ብራዘርስ፣ ቴንኪዩ። ወደ ኔክስት ፋይት እንሄዳለን። እባካችሁ ጽዳቶች አንድ ጊዜ ወደዚህ ኑልን። ጽዳቶች ወደዚህ ኑልን አንድ ጊዜ። በጣም ኦቨርሉክ ይፈዳል። አሰራዩ ደስ እያላችሁ ነው? የት አላችሁ? የንቃተ ህሊና ደጋፊዎች የት አላችሁ? MMA continues.